ሰላም ሴቶችዬ ዛሬ ደግሞ ለእናንተ ይሆናል ያልነውን ብዙ ጊዜ ሴቶቻችን ሲቸገሩበት ያስተዋልነውን የእጅና የእግር ጣቶች መጥቆር እስከ መጨረሻው ድረስ የሚያስወግድ ቀላል ወጪ ቆጣቢ የሆነ መፍትሄን ይዘንላችሁ በዛሬው ፕሮግራማችን ላይ ቀርበናል። እስከ መጨረሻው እንድትከታተሉን እየጋበዝን እንደዚህ አይነት አስተማሪ ቪዲዮዎችን ስንለቅ በፍጥነት እንዲደርሱት ሰብስክራይብ በማድረግ የጃህ ኢንተርቴይንመንት የዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝን በቀጥታ ወደ ፕሮግራማችን እንግባ። አንደኛም እርጎ በውስጡ ላክቲክ አሲድ የተባለ ንጥረ ነገር የሚገኝ ስለሆነ የጠቆረና ጥቃቅን ምልክቶችን ይዞ አለቅም ያለ ቆዳን በፍጥነት ያጠራል። ላክቲክ አሲድ የሞቱና የደከሙ የቆዳ ሴሎችን በማስወገድ በአዲስ ሴሎች እንዲተኩ የሚያደርግ ንጥረ ነገር ሲሆን እነዚህ አዳዲስ ሴሎች ዋነኛ ጥቅማቸው የጠቆሩና የደረቁ ቆዳዎችን በማለስለስ ያቀላል። ይህን ስንላችሁ ከሱቅ የምትገዙት እርጎ አይደለም። ምክንያቱም ከሱቅ የሚገዙት እርጎች ብዙ ኬሚካሎች እንደ ማጣፈጫነት በውስጡ ስለያዙ ውስጡ ያለውን ተፈጥሯዊ ንጥረ ነገሮች ስለሚደብቁ ነው። ስለዚህ እናንተ ማድረግ ያለባችሁ በአቅራቢያቸው የሚገኙ የወተት ተዋጽኦ መሸጫዎች ከሆኑ ሱቆች በመግዛትና ከትንሽ ሎሚ ጋር በመቀላቀል ከዛም የተበላሸውን የቆዳ ክፍል ላይ በመቀባትና ለ30 ደቂቃ በደንብ ደረቅ እስከሚል ድረስ በመጠበቅ ከዛም 30 ደቂቃው ካለፈ በኋላ ቀዝቀዝ ባለ ውሃ መታጠብ ተገቢ ነው። ይህን ሲተገብሩ ማስተዋል ያለቦት ግፋ ቢል እንኳን በሳምንት 4 መቀባት እንዳለቦትም አይዘንጉ። ሁለተኛም ኩከምበር መጠቀም ለጤናችን ብዙ አይነት ጥቅሞች ሲኖሩት ካሉትም ጥቅሞች በዋነኝነት በቀዳሚነት የሚጠቀሰው ጥቅሙ በቆዳችን ላይ በሚሰጠው ከፍተኛ ጥቅሞች ነው። ይህም ደግሞ የተበላሸ ቆዳንና የተጎዳ ቆዳን ወደ ተፈጥሯዊ ገጽታ ይመልሳል። አዘገጃጀቱም በመጀመሪያ ኩከምበር በማዘጋጀት ከዛም ለ2 በመግመስ እጆትና እግሮት ላይ ለ5 ደቂቃ በማሻሸት በውስጡ ያለውን ፈሳሽ ወደ እርሶ ቆዳ በማስገባት ነው። ከዛም ለተጨማሪ 10 ደቂቃ እላዩት ላይ በመተው ከዛም 10 ደቂቃ በኋላ በቀዝቃዛ ውሃ መታጠብ ነው። ይህም ፈጣን ለውጥ እንዲመለከቱበት ቢያንስ በቀን 3 ጊዜ መተግበር አለቦት። ይበልጥ ፈጣን ለውጥ ደግሞ የኩከምበሩን ፈሳሽ ከሎሚ ጋር በማዋሃድ የጠቆረ ቆዳው ላይ ከተቀቡ በኋላም ለ15 ደቂቃ በመቆየት ከዛም ቀዝቀዝ ባለ ውሃ መታጠብ ይኖርቦታል። ሶስተኛም እሬት በውስጡ ባለው ንጥረ ነገር ምክንያት የተበላሸ ቆዳን በማጥራት የተፈጥሮ ቆዳን እንደሚመልስ በሳይንስ የተረጋገጠ ነገር ነው። እሬት ለቆዳችሁ በቂ የሆነ ቅባት ስላለው ለደረቅ ቆዳ በቂ የሆነ ወዘን በመስጠት የተበላሹ ክፍሎችን ወደ ደንበሩበት ይመልሳል። ይህንም ለማዘጋጀት የተቀጠፈ ንጹህ የእሬት ቅጠልን በማዘጋጀትና ለ2 በመሰንጠቅ የተበላሸው ወይንም የጠቆረው የቆዳችን ክፍል ላይ ለ10 ደቂቃ በማሸት ያቆዩት። ከዛም እላዩት ላይ ለ30 ደቂቃ ካቆዩት በኋላም በቀዝቃዛ ውሃ ይታጠቡት። ይህንም ድርጊት ፈጣን ለውጥ የሚያመጣ ከፈለጉም በቀን 3 የሚያደርጉት። አራተኛ ደግሞ ቲማቲም በውስጡ ላኮፔር የተሰኘ ብዙውን ጊዜ በትላልቅና በውድ የቆዳ ማሻሻያ ፕሮዳክቶች ላይ የምናውቀው ንጥረ ነገር በዋነኝነት በቲማቲም ውስጥ ይገኛል። ይህም ንጥረ ነገር የተበላሸና በፀሐይ ብርሃን ምክንያት የተቋቆረ ቆዳን መጀመሪያ ወደ ነበረበት የቆዳ ሁኔታ በመመለስና በሚያመነጨው አሲድ ምክንያት የጠቆረ ቆዳን ያቀላል። ይህን ድርጊት ለመፈጸምም ቲማቲሙን ለ2 በመቁረጥና ሎሚ በማድረግ የተጎዳ የቆዳችሁ ክፍል ላይ እሹት። ከዛም እላዩ ላይ ለ15 ደቂቃ ካቆዩት በኋላም በቀዝቃዛው ይታጠቡት። ይህን ድርጊት ፈጣን ለውጥ እንዳዩበት ከተፈለገ ቀን በቀን 2 ጊዜ መተግበር ግዴታም ነው። አምስተኛ ደግሞ ሎሚ ሲሆን ሎሚ ብዙ ጥቅም ያለው የፍራፍሬ አይነት ነው። የጠቆረንና የተበላሸን የቆዳችንን ክፍል በማጥፋት ለቆዳችን ከፍተኛ ጥቅምን ይሰጣል። በሎሚ ውስጥ ሁላችንም በቆዳ ጉዳይ ላይ ሲነሳ የምንሰማው ቫይታሚን ሲ ዋነኛ የሎሚ ንጥረ ነገር ነው። ቫይታሚን ሲ በቆዳ ላይ ብዙ ጥቅሞች ያሉት ንጥረ ነገር ሲሆን የንጥረ ነገር ካላቸው ጥቅሞች ውስጥ ዋነኛው በፀሐይ ምክንያትና በፍግፋጌ ምክንያት የተጎዳን የቆዳ ክፍል እስከ መጨረሻው ድረስ በማስወገድ የፈካንና የለሰለሰ ቆዳን ያበረክታል። ይህን ድርጊት ለመፈጸም ሎሚውን ለ2 በመቁረጥ የተጎዳው የቆዳችሁ ክፍል ላይ እሹት። ከዛም ላያችሁ ላይ ለ10 ደቂቃ ካቆዩት በኋላ በቀዝቃዛ ውሃ ይታጠቡት። ይህን ድርጊት ፈጣን ለውጥ እንዳዩበት ከተፈለገም ሁሌም በቀን 2 ጊዜ መተግበር ግዴታ ነው። ውድ ተመልካቾቻችን የዛሬ ቪዲዮአችን እዚህ ላይ የሚያበቃ ይሆናል። እስከ መጨረሻው ድረስ ስለተከታተላችሁን እያመሰገንን በቀጣይም እንደዚህ አይነት አስተማሪ ወይንም አዝናኝ ቪዲዮዎችን ስለቅ ወደ እናንተ እንዲደርስ ሰብስክራይብ በማድረግ የጃህ ኢንተርቴይንመንት ቤተሰብ እንዲሆኑ በአክብሮት እንጠይቃለን። በቀጣይ ቪዲዮአችን ላይ እስከምንገናኝ መልካም ጊዜን እንመኛለን።